ሰላም ጤና ይስጥልኝ አድማጮቻችን እንዴት ከርማችኋል? ይህ የኪክኦፍ ስፖርት ዝግጅታችን ተጀምሯል። በእንግሊዝ ፕሪሚየር ሊግ እና ኤፍኤ ካፕ ላይ የተደረጉ ጨዋታዎችን ዳሰሳ የምናደርግ ይሆናል። አጠር ያለ ፕሮግራም ይኖረናል። አብራችሁን ቆዩ። በቅድሚያ የዋንጫ ፉክክሩን እንደምታውቁት በእንግሊዝ ፕሪሚየር ሊግ ሁለቱ ክለቦች አንገት ለአንገት ተያይዘዋል። አርሰናል እጅግ የነበረውን ረዥም የነጥብ ክፍተት 9 ነጥብ ድረስ የነበረውን የነጥብ ልዩነት መጠቀም ሳይችል ቀርቶ ያልፈለገውን ሲቲ ለዋንጫ የጋበዘበት ሁኔታ ነበረ። ሲቲም ያንን የነጥብ ልዩነት አጥብቦ አሁን ሁለቱ ክለቦች በኩል የነጥብ ልዩነት እና በኩል የግብ ልዩነት ላይ ደርሰው ነበር። ያው ብዙ ጎል ባገባ በሚለው ማንቸስተር ሲቲ አንደኛ ነበረ። ትናንትና አርሰናል በኤምሬትስ ስታዲየም ኒውካስል ዩናይትድን አስተናግዶ እጅግ አስጨናቂ እና እጅግ በጣም ለስፔሻሊ ለደጋፊው ለአርሰናል ደጋፊ እጅግ ልብ ሰቃይ በሆነ ሁኔታ 1-0 አሸንፎ 6 ነጥብ ማሳካት ችሏል። አርሰናል አጫወቱ አሁንም አመርቂ አይደለም። አሁንም ይቀረዋል። በጣም ብዙ ነገር ይቀረዋል። ስፔሻሊ በማጥቃቱ ላይ የነ ኖዲ ማዱዌኬ እንቅስቃሴ እጅግ አመርቂ አልነበረም። ሰሞኑን ጥሩ አቋም ላይ የነበረው ስፔሻሊ ካይ ሃቨርት የማንቸስተር ሲቲ ጨዋታ ላይም እጅግ ጥሩ ነበረ። ስፕሬስ ያደርግ ነበረ። ባለፉት ሁለት ጨዋታዎች ላይ 1 ጎል እና 1 አሲስት ማድረግ የቻለው ካይ ሃቨርት በጉዳት ተቀይሮ ወጥቷል። እንግዲህ ዘንድሮ አርሰናል እጅግ በጉዳት እየታመሰ ነው የሚገኘው እና እሱም ለሚካኤል አርቴታ እጅግ አሳሳቢ ሆኖ ነው የሚታየው። ሌላኛው አሳሳቢ ጉዳት የኤቨረቺ ኤዜ ነው። እንግዲህ ትናንትና ኤቨረቺ ኤዜ በ9ኛው ደቂቃ ላይ እጅግ ማራኪ የምትባል ጎል አስቆጥሯል። እንደምናውቀው ኤዜ ሞመንት የሚሰጥ ተጫዋች ነው። በጣም አስገራሚ ሞመንቶች ከምንም ተነስተው ለቡድኑ ውጤት የሚቀይሩ ሞመንቶችን የሚያደርግ ተጫዋች ነው። ትናንትና ግን በሁለተኛው አጋማሽ ተቀይሮ ወጥቷል። አሰልጣኝ ሚካኤል አርቴታም ከጨዋታው በኋላ በሰጠው የፕሬስ ኮንፈረንስ ላይ ኤዜም ሆነ ካይ ሃቨርት የጡንቻ ጉዳት አጓጥሟቸው እንደወጡ የተናገረው። አርሰናል የዘንድሮ የጉዳት ሪከርድ እጅግ አጠያያቂ ነው። ክለቡ ተጫዋቾቹ የሚሰለጥኑበት መንገድ እና የሜዲካል ስታፉ ላይ ትልቅ ጥያቄ የሚያስነሳ ጉዳት ነው። ምክንያቱም ተደጋጋሚ የሆኑ የጡንቻ ጉዳቶች ቡድኑ ላይ እየተደጋገሙ ነው። እንደምናውቀው ዩሪያን ቲምበርም በብሽሽት ጉዳት ምክንያት ረዘም ላለ ጊዜ ቡድኑ ላይ አይገኝም። ትናንትናም ከጨዋታ ውጪ ነበረ እና አርሰናልና ጉዳት አሁንም አርሰናል በብዙ ጉዳቶች እየታመሰ ለዋንጫ ፉክክሩ የተፎካከረ ነው። የሚቀጥለው ሳምንት አጋማሽ ደግሞ እንግዲህ እንደምናውቀው እጅግ ኢነርጂ የሚጠብቅ ጨዋታ ይጠብቀዋል ከዲያጎ ሲሜኔው አትሌቲኮ ማድሪድ ጋር በቻምፒየንስ ሊግ ግማሽ ፍጻሜ ጨዋታ። እናም አርሰናል እነዚህ ተደጋጋሚ ጨዋታዎች ከተደጋጋሚ ጉዳቶች ጋር እንዴት ማኔጅ አድርጎ የዋንጫ ፉክክሩን ያስቀጥለዋል የሚለው ራሱ እጅግ አጓጊ ነው። በእንግሊዝ ፕሪሚየር ሊግ ለአርሰናል 4 ጨዋታዎች ይቀሩታል። ማንቸስተር ሲቲ ትናንትና የኤፍኤ ካፕ ጨዋታ ስለነበረበት ስቲል 5 ጨዋታ ይቀረዋል። ትናንትና ማንቸስተር ሲቲ በኤፍኤ ካፕ የግማሽ ፍጻሜ ጨዋታ ከሳውዝሃምፕተን ጋር አድርጎ ነበረ። እጅግ ፈታኝ ጨዋታ ነበር። ማንቸስተር ሲቲ እስከ 82ኛ ደቂቃ ድረስ 1-0 ሲመራ የቆየበት ሁኔታ ቢሆንም የኋላ ግን በጄሬሚ ዶኩ እና በኒኮ ጎንዛሌዝ አስገራሚ ከቦክስ ውጭ በተቆጠረች ግብ ማንቸስተር ሲቲ 2-1 አሸንፎ ለፍጻሜ መድረሱን አረጋግጧል። ይህም ለማንቸስተር ሲቲ ሌላ ሞመንተም ሌላ ቡስት የሚሰጥ ነው እና ማንቸስተር ሲቲ ጥሩ ባልሆነበት አመት ፔፕ ጋርዲዮላ ጥሩ ባልሆነበት አመት ራሱ ለ3 ዋንጫ የተጫወተ ነው ማለት ነው። ኦልሬዲ ከሻምፒየንስ ሊግ እንደወጡ እናውቃለን። በሪያል ማድሪድ ተሸንፈው ቢሆንም የሊግ ካፕን አሳክተዋል። አርሰናል 2-0 አሸንፈው እንደሚታወሰው ፕሪሚየር ሊጉ ላይ ሳይጠበቁ ማለት ባይቻልም ሲቲን የሚያክል ሂውጅ ክለብ ግን የነበረውን ትልቅ ጋፕ አጥበው እዚህ ደርሰዋል። ፕሪሚየር ሊጉ ላይ እንደገናም ኤፍኤ ካፑ ላይ ደግሞ ለዋንጫ ፍጻሜ የደረሱበት ሁኔታ ነው ያለው። እስቲ አመቱ መጨረሻ ላይ የፔፕ ጋርዲዮላ ማንቸስተር ሲቲ ምን ያስመለከተን ይሆን የሚለው ራሱ እጅግ አጓጊ ነው። ወደ ሊቨርፑል ስናልፍ ሊቨርፑል ለቶፕ 4 የሚያደርገውን ግስግስ አጠናቅሮ የቀጠለበትና ክሪስታል ፓላስን 3-1 ያሸነፈበት ውጤት አይተናል። ከረጅም ጊዜ በኋላ በጉዳት ረጅም ጊዜ አመቱ ሙሉ ያላየ ነው የፕሪሚየር ሊግ የሪከርድ ፈራሚ አሌክዛንደር ኢዛክ ወደ ግብ አስቆጣሪነቱ ተመልሷል።
አንድ ሮበርትሰንም አግብተዋል። ፍሎሪያን ቨርትዝም የማሸነፊያን ጎል በ96ኛው ደቂቃ አካባቢ ያስቆጠሩበት ሁኔታ ነው ያለው። ሊቨርፑል ዘንድሮ ከክሪስታል ፓላስ ጋር ሲጫወት ተደጋጋሚ ነጥብ ሲጥል ነበረ። ፕሪሚየር ሊጉ አሸንፈውታል። በሊግ ካፑ 3-0 ያሸንፈው ሊቨርፑልን ከውድድር ማስወጣታቸው ይታወሳል እና ለሊቨርፑል ትልቅ ድል ነው። አርኔ ስሎትን በመጠኑ እፎ ያሉበትን ውጤት አስመዝግበዋል ማለት ይቻላል። ተመልካቾቻችን ለዛሬ የነበረን ቆይታ ይህን ይመስላል። ስለ ዋንጫ ፍክክሩ፣ ስለ አርሰናል፣ ስለ ማንቸስተር ሲቲ፣ ስለ ማንቸስተር ዩናይትድ ሰፋ ያለ ትንተና ይዘን እንቀርባለን። አብራችሁን ስለነበራችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መልካም ጊዜ